እቺን 2 ደቂቃ ስለሰጣችሁኝ ያመሰግናለሁ። እነዚህን 5 ስሞች ታቋቸዋላችሁ። ውስጣችሁ ታላቅነት አይሰርተን ስማችንን ከልጅ ልጅ 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 በላይ እንዲያነሱት አድርገን ስራችንን መስራት ይኖርብናል። ስኬታማ እንዳትሆኑ ብሎ የሚመክራችሁ ሰው ይኖራል። ምናልባት እኔ ልሆን ይችላል። ለምን መሰላችሁ? በጣም ብዙ አነቃቂ ንግግር ተናጋሪዎች እየመጡ ስኬታማ መሆን አለባችሁ ብለው ሲሏችሁ 2 ነገሮችን መስፈርት ላይ ያስቀምጠው ሊሆን ይችላል፣ ወይም ሚዛን ላይ። የመጀመሪያው ዝነኛ ሁኑ፣ ሁለተኛው ሀብታም ሁኑ ወይም ባለጸጋ ወይም ባለ ሀብት ሁኑ። ምንም ክፋት የለውም። ነገር ግን ስኬት የሚለካው ወይ በሀብት ወይ በዝና አይደለም። ይሄ ማለት ወይ በሀብት ወይ በዝና ከሆነ እየለካችሁት ያላችሁት ሌሎች ሰዎች ሲኖሩት የነበረውን አይነት ህይወት ለመድገም እየሞከራችሁ ነው ማለት ነው። የምር ነው የምላችሁ። እንደ ከሌ ሀብታም እንደ ከሌ ዝነኛ መሆን እፈልጋለሁ ብላችሁ ስትሉ ሌሎች ሰዎች ሲኖሩት የነበረውን ህይወት ለመድገም በመሞከር ውስጥ ጊዜያችሁን ታባክናላችሁ። ነገር ግን ስኬት ይሄ ብቻ አይደለም። ስኬት ታላቅነት ነው። ታላቅነት ማለት ራስን ፈልጎ ማግኘት ነው። ሁለተኛ ችሎታን ማዳበር ነው። ሶስተኛ ከናንተ በኋላ ለሚመጣ ትውልድ ስማችሁን ቅርስ በሚሆን ደረጃ አስቀምጣችሁ ተክላችሁ ማለፍ ነው። ታላቅነት ይሄ ነው። ሁላችንም ውስጥ በውስጣችን ታላቅነት አለ። ለዓለም አንድ ችግር መፍትሄ ይዘን ልንገኝ የምንችል ማንነት ውስጣችን አለ። ማለቂያ የሌለው አይነት ስክሮል እየተደረገ መረጃ በሚመስል ስሜት ውስጥ ነገር ግን ረብሻ እየገባ ሁላችንም ውስጥ የተደበቀውን ታላቅነት ይባስ ብሎ እየጨመርንበት ነው ያለ ነው። እንደዛ እንዳንሆን ውስጣችን የተደበቀ ማንነት፣ የተደበቀ ታላቅነት አለ። ማህተመ ጋንዲ፣ ኔልሰን ማንዴላ፣ አልበርት አንስታይን፣ ማርቲን ሉተር ኪንግ፣ ሊዮናርዶ ዳቪንቺ፣ በጣም ብዙ ስሞች መጥቀስ ይቻላል። በጣም እነዚህ ሰዎች በሌጋሲያቸው እናውቃቸዋለን። ከሀብት ወይም ከዝና ጋር ዝምድና የላቸውም። እኛም ቢኖረን አይከፋም። ነገር ግን ታላቅ የሆነ አይነት ስራ በምድር ላይ ሰርተን ታላቅ መሆን እንደሚቻል በዚህ አካውንት እናየዋለን።